ነብዩ መሐመድ ትርሚዝ እንደዘገቡት የትም ስፍራ ሆነ አላህን ፍራው፣ ኃጢአት ከሰራህ በመልካም ተግባር አስከትል ይጠርገዋልና፣ ከሰዎች ጋር በመልካም ስነ ምግባር ተኗኗር በማለት ባልደረባቸውን ሙዓዝ ኢብኑ ጀበልን የመከሩበትን ምክር ያስታውሰናል። የረመዳን ወር አንዱ ትልቅ እሴት ዘካና ሰደቃ ናቸው። ለሌሎች ማካፈል፣ ለሌሎች መትረፍ መቻል። ዘካ በታወቀ ተመን ከሀብት ላይ ለችግረኞች የሚሰጥ ሲሆን ሰደቃ ግን በብዙ መልኩ ሊደረግ ይችላል። ለሌሎች የሚሰጥ በጎ ነገር ለሰጪው ደስታን፣ ለተቀባዩ ደግሞ የኑሮ ድጋፍን የሚያስገኝ ነው። በየመንደራችን ቤት የሸፈናቸው አያሌ ድሆች አሉ። ታዲያ የዚህ ዓመት ዘካችንና ሰደቃችንን ለነዚህ ወገኖች ማድረስ ካልቻን ለማን ሊሆን ይችላል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃ እሳትን እንደሚያጠፋ ሁሉ ልግስናም ክፋትን ከልብ መደምሰሻ ናት በማለት የነገሩንን ከዚህ ጊዜ በተሻለ መቼ በተግባር እናውለዋለን? ነቢዩ መሐመድ መልካም ነገር ሁሉ ሰደቃ ነው እንዳሉት ረመዳን የመሰባሰቢያ ወቅት መሆኑን ሁላችንም እንገነዘባለን። ቤተሰቡ፣ ሰፈር መንደሩ፣ የቅርብ የሩቁ ሁሉ ለኢፍጣር ይሰባሰባል።